ክፍለ ከተማው በሚገኙ የመንግስት ተቋማት ሮብና አርብ ልዩ ቀናት ሲሆኑ እነዚህ የባለ ጉዳይ ቀናት ያስተዳደሩ አመራሮችና ሰራተኞች በቢሮ ውስጥ በመቀመጥ የህዝብን ጥያቄ በቀጥታ የሚመልሱበትና ምላሽ የሚሰጡበት ዕለታት ናቸው። ቀኑን በማስመልከት የየካ ክፍለ ከተማ አስተዳደር ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ እንዳልካቸው አስራት፣ የክፍለ ከተማው የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ አቶ ታሪኩ ደሳለኝን ጨምሮ የተቋማት ኃላፊዎች አገልግሎቱን እየሰጡ ይገኛል። የየካ ክፍለ ከተማ አስተዳደር የአገልግሎት አሰጣጡን ይበልጥ ውጤታማና ለነዋሪዎች ምቹ ለማድረግ በየሳምንቱ ሮብና አርብ የአንድ ማዕከል አገልግሎት ከመስጠት ባለፈ በሁሉም ተቋማት የተቀላጠፈ አገልግሎት እየሰጠ ይገኛል። በዕለቱ አገልግሎቱን ሲያገኙ ያገኘናቸው ተገልጋዮች የተሰማቸውን ሀሳብ እንዲህ ሲሉ አጋርተውናል። አገልግሎቱ በጣም እኔ ከምጠብቀው በላይ ነው ያገኘሁት። አንዳንድ ስራዎች ከዚህ ጽህፈት ቤት ጋር የምንሰራቸው ስራዎች ነበሩ። ኮንስትራክሽን ፒኤልሲዎች የምናገኛቸው ነበሩና የእነሱ መረጃ ፈልገን ነበር የመጣ ነው። በጣም ጥሩ ምላሽ ነው ያገኘነው። የተሻለ ምላሽ ነው ያገኘነው። ሳልንገላታ ይኸው ተሰራልኝ። እግዚአብሔር ይስጣችሁ፣ ተባረኩ። ሁላችሁ አመሰግናችኋለሁ። ተባረኩ፣ ደጉልኝ፣ ኑሩልኝ። ደህና ነው የሚያስተናግዱት። በጣም ከሚገባ በላይ ያለውን በሙሉ ስራ አስኪያጆቹ በትክክል ከሚገባ በላይ ያዙ ናቸው። የዚህ ቤት ማስተናገድ በጣም በሚገርም ሁኔታ ነው፣ በሚገባ ሁኔታ ነው። ሰዓቱ ደቂቃው በሚሉትን አይነት ይራመዳል። ድሮ ይህን ሰዓት የሚባል ነገር የለም። በሳምንታት በወራት በስንት ጊዜ ነው እና በጣም እናመሰግናቸዋለን። አሪፍ ነው። አገልግሎት ፈልጌ የመጣሁበት በወጣቶች ላይ ስራ አጥ ላይ ጉዳይ ችግር ገጥሞን ነበር። የመስሪያ ቦታችን ተነስቶብን ነበር። ነገር ግን ወዲያው ምላሽ ሰጡን። ወደ ወረዳው ደውሎ እንዴት እስካሁን በማለት ጥሩ ነገር እንዲያደርጉና በሳምንት ውስጥ አጠናቃቸው እንድታስረክቡት ብሎ ጥሩ ነገር ሰጥቶኛል። ሮብ የባለ ጉዳይ ቀን እንደመሆኑ መጠን ባለ ጉዳይ በጠዋት መጥቶ በብዛት እየተስተናገደ ነው ያለው። ዛሬ ብዙ አይደለም፣ በአብዛኛው ሰው ተስተናግዶ ሄዷል። መስተንግዷችንም እያንዳንዱን ያው ኃላፊም ጋር ስራ ሂደቶችም ጋር የሚመጡ ባለ ጉዳዮችን በስነ ስርዓት እንትኑን ጠብቀው እንዳይጉላሉ እያስተናገርን እየላክናቸው ነው ማለት ነው። ተቋማት አመራርና ባለሙያዎች ለባለ ጉዳዮች ቅድሚያ በመስጠትና ችግሮችን በቅርበት በመፍታት ነዋሪዎች የሚፈልጉትን አገልግሎት ያለ እንግልት በአጭር ጊዜ እንዲያገኙ አስችለዋል። በአንድ ማዕከል አገልግሎት አሰጣጥ ዘርፍ የተገልጋዮች ጉዳይ በቅልጥፍና እንዲያልቅና የቢሮክራሲ ሰንሰለቶች እንዲቀንሱ የተደረገ ሲሆን በተቋማቱ ውስጥ አዲስ የስራ ባህል ከመፈጠሩም በላይ በነዋሪውና በአመራሩ መካከል ያለው ግንኙነት ይበልጥ አጠናክሮታል።